የጣም ናፈቃችሁ ልጆች። አይ ውሃ እያጠጣው ነው። እና ቤተሰብ ደህና ናችሁ? ሰላም ነው? ለምን ሰብስክራይብ ማታደርጉኝ ግን? ተው ሰብስክራይብ አድርጉኝ ተው። እና ገጠሬው ይሄን ይመስላል የኛ ገጠር። እሺ ይኸው በደንብ ገጠር የናፈቃችሁ ልጆች ማለት ነው። ይሄው አያምርም? ደግሞ ኢትዮጵያ አይደለም። ኦኬ ኢትዮጵያ እንዳይመስላችሁ ብዬ ነው። እና አንዳንዴ ደግሞ የውጭ ስራ እየሰራችሁ እሺ፣ ገጠር ያላችሁ ልጆች ማለት ነው። በነገራችን ላይ በጣም ከባድ ነው ይሄ ማለት አሁን የውጭ ስራ እንስራ ብንል እዚህ በጣም ሙቀት አለ። ወይ ጧት ጧት ላይ ካልሆነ በቃ ሙቀት አለ። ግን አንዳንዴ ሳይበዛል አይደለ ትንሽ ትንሽ እንደዚህ ለቤት የሚዘሩ ነገሮችን ማጠጣት አሪፍ ነው። ለመደበሪያም ጭምር ነው። አሁን በቃ ደስ ይለኛል እንደዚህ ትንሽ ትንሽ ነገር ስለሆነ የምንዘራው ለቤት አንዳንድ ነገር ስለሆነ አንዳንዴ ከሳምንት ምናምን አንዴ አጠጣለሁና ለኔ ደስ ይለኛል። እንደ መዝናኛ ነው የምቆጥረው እና ብዙ አድካሚ አይደለም እላችሁ ነው። ይሄ ደግሞ ምን እንደው ታውቃላችሁ? ዛተር ነው። እሺ ኦ ትርምስምስ አደረኩት እኮ እና ይሄን ይመስላል ገጠሩ። ይሄ ደግሞ ምንድነው መሰላችሁ? አላውቀውም በኢትዮጵያ ስሙን። ዙሮ የሚበላ ነው ግን አሁን አላደገም። ትንሽ ነው ገና። ይኸው ገና ትንንሽ ነው። ቆየለም ብዙ ማሳያችኋለሁ። ይሄን ልጨርስና ጠጥቼ ማለት ነው። ማክስ ለማንኛውም አሁን ጨርሻለሁ። ውሃ ልዘጋ ልወጣ ነው። እሺ እቺ ደግሞ ትንሽ አቮካዶ ናት። ይሄም የሚበላ ነው። ቅድም እንዳልኳችሁ ነው። ስሙን አላውቀውም። ሲያድግ አሳያችኋለሁ። በኢትዮጵያ ስሙን አላውቀውም። ይሄ ደግሞ እንትን ነው። ምንድነው ገና አላደግም ግን ይሄ እንኮክ ነው። እንኮክ ነው። ይሄ ደግሞ ምንድነው ስሙ መሰላችሁ? ጃውዝ ነው የሚባለው። ኢትዮጵያ የለም መሰል። ጃውዝ ስላችሁ ጃውዝ የሚበሉት ትንሽ ሳይሆን ይሄ ይላል። ይሄ ደግሞ አቮካዶ ነው። ትልቅ አቮካዶ ነው። እና ገጠር ይሄን ይመስላል እላችኋለሁ ውዶቼ። የለም ማሳያችሁ ነገር ካለ ኮሜንት አድርጉልኝ። እሺ ዘና በሉ እየዞርኩ አሳያችኋለሁ። እሺ ውዶቼ ብቻ እናንተ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እንጂ እኔ እናንተን ለማሳየት አንደኛ ነኝ። እሺ እና በያላችሁበት ሰላማችሁ ይብዛልኝ። ባባይ